ወይዘሮ ሰርኬ ግራ ገብቷታል። ልጇ ሳራ ትምህርት እንደምትማር እንጂ ስራ እንደምትሰራ አታውቅም። አቶ መብራቱ የሚባል ሰውዬ ሰፈራቸው ውስጥ ግሮሰሪ እንዳለው አታውቅም። ማን ነው አቶ መብራቱ? ሰርኬ ግራ ገብቷታል። አሁንም ፖሊስ ጣቢያ ውስጥ አልወጣችም። እየተማጸነች ነው። እባካችሁ ልጄን አምጡልኝ። አንድ ብቻ ናት። ወይዘሮ ሰርኬ ባልም ልጅም የላት ከሳራ ውጭ። ሁለቱም ብቻቸውን ነበር የሚኖሩት። ሰርኬ ነጋዴ ናት። ቦንዳ ልብስ ትሸጣለች። ትንሽዬ ሱቅ ተከራይታ ነው የምትሰራው። ጠዋት 12 ሰዓት ላይ ከፍታ ማታ 12 ሰዓት ነው የምትዘጋው። ምሳዋን ቋጥራ ነው የምትሄደው። ራት ግን ከሳራ በፊት ቀድማ ስለምትገባ ራት ታቀርብላት ነበር፣ ግን አትበላም ሳራ። ስለዚህ ሰርኬ አሁንም ግራ ገብቷታል። ፖሊሶችም አቶ መብራቱ ወዳላቸው ግሮሰሪ ለመሄድ ይወስኑና ቀጥታ በመደወል መልሰው ለመብራቱ አሁን ግሮሰሪ ነው የምትገኘው፣ ቀጥታ ወደ አንተ ግሮሰሪ አባሎቻችን ይመጣሉ በማለት ቀጭን ትዕዛዝ የሚመስል ትዕዛዝ ያስተላልፋሉ። ሰውየውም አዎ ግሮሰሪ ያለው ነው ይላቸዋል። ወይዘሮ ሰርኬ ጓጉታለች። አቶ መብራቱ ማን ነው ብላለች። ቀጥታ ፖሊሶችን ይዛ ሰርኬ ሰፈራ ትሄዳለች። አቶ መብራቱ ወዳለው ግሮሰሪ ይሄዳሉ። አቶ መብራቱ ወዳለው ግሮሰሪ ሲሄዱ እንዳለው አቶ መብራቱ ግሮሰሪ ውስጥ ቁጭ ብሎ ነው ያለው። ሰርኬ አቶ መብራቱን የፈለገችው አቶ መብራቱ ፊት ለፊቷ ቁጭ ብሎ ነው ያለው። ከወንበሩ ብድግ ይልና ፖሊሶችን ሰላም ይላቸው። ይቅርታ ወይዘሮ ሰርኬ እርሶ ኖት በማለት ሰላም ይላታል። ሴትዮዋ እድሜዋ ገና ነው፣ ለአንቱነትም አልደረሰች። ሰውየው ሰው አክባሪ ነው አቶ መብራቱ። ስለዚህ ሰርኬን አንቱ ነው ያላት። ገረማት አቶ መብራቱ የሰፈራቸው ባለ ግሮሰሪ እንዴት አላቆም በማለት ገርሟታል። አሁንም ቁጭ ብላለች። ይጠይቁታል ፖሊሶቹ። ሳራን መቼ ነው ስራ የቀጠርካት በማለት ጥያቄ ይጀምራሉ። አቶ መብራቱ ይሄን ግሮሰሪ ከሳምንት በፊት ነው የገዛሁት፣ ገና ሳምንት ከቀናት ነው በማለት ይመልስላቸው። ስለዚህ ነው ወይዘሮ ሰርኬ የማያውቁኝ፣ እኔ ሰራተኞችን አብሬ ነው የገዛኋቸው። ስለዚህ ሳራ ስራ መቼ እንደተቀጠረች አላውቅም። ግሮሰሪውን ስገዛ ሰራተኞችም አብረው ነው ለኔ ቅጥራቸውን ውል የፈረሙልኝ በማለት ይመልስላል። አሁንም የትም ሄዳ መፍታት አትችልም። ከማን ነው ግሮሰሪውን የገዛው? አይ ግሮሰሪውን የሸጠልኝ ሰውዬ ከሀገር ወጥቷል በማለት መብራቱ ይመልስላል። ሰርኬ አሁን ነገሩ ውስብስብ ሆኖባታል። ስለዚህ ፖሊሶቹ ይሄን ነገር ለማጥናት ያስቡና ይጠይቃሉ። ሰውየውን በተደጋጋሚ በጥያቄ ይጠይቃሉ። ከየት እንደመጣ ይሄ ሰውዬ ማን እንደነበረ እንዴት እንደመጣ ሁሉን ሲጠይቁት ሰውየው ትክክለኛ ሰውና ምንም አይነት ወንጀል ጋር ንክኪ የሌለው እና ይሄንን ግሮሰሪ ከሳምንት በፊት እንደገዛው መረጃውን ያገኛሉ። ስለዚህ ሳራ እዛ ግሮሰሪ ውስጥ ተቀጥራ ትሰራ እንደነበረና በመስተንግዶ ግን ይሄን አንድ ቀን ሳትመጣ እንደዋለችና የስራ ገበታዋ ላይ ሲያጣ አቶ መብራቱ እንደደወለላት ይረጋግጣል። ታዲያ ሳራ የት ገባች? እዚህ የአቶ መብራቱ ነገር እዚህ ላይ ይቋረጣል። ከሷ ጋር የሚያነካካው ነገር የለም። ሳራ የጠፋችው በሌላ መንገድ ነው።
አቅጣጫቸውን ይቀይራሉ ወደ እናቷ። ሳራ ትምህርት እንደምትማር ተናግረሻል። ስራ እንደምትሰራ አታውቂም። ልጅሽ ስራ በምትሄድበት ሰዓት የት ናት በማለት ነው አንቺ የምታስቢው በማለት ይጠይቋታል። እኔ እንደዚህ ሱቅ ነው የምሰራው። በዛ ሰዓት ልጄ ከክላስ መልስ ቤት ውስጥ እንደምታጠና ነው ማስበው። ማታ ላይ እንደመጣው እጠራታለሁ። ሰፈር ውስጥ አቤት ብላ ትመጣለች። ግን ግሮሰሪ እንደሆነ አላውቅም። ግሮሰሪ ደግሞ ብትሰራም በጠራኋት ቅጽበት እቺ ልጅ ከአንድ ሰዓት ከምናምን በኋላ ተመልሳ የምትመጣው እንዴት ነው? ከስራ ገበታዋ ላይ በዛ ፍጥነት ተነስታ ልትመጣ የምትችለው እንዴት ተፈቀደላት? በተደጋጋሚ በማንኛውም ቀን በመጠራት ሰዓት ከዘገየች ከአንድ ሰዓት በላይ አትቆይም፣ ተመልሳ ትመጣለች። እናቷም ያንን ሰዓት ለምደዋለች። ለዛም እናቷ እንደጠራቻት አንድ ሰዓት ቆይታ ብትመጣ ምንም ማለት አዲስ አይደለም ብላ ስለምታስብ በቃ እንደዛ ነው ብላ መለሰች። ስለዚህ ሳራ ሰፈር ውስጥ እናቷ ስትጠራት ከዛ ግሮሰሪ እየወጣች ነው ወደ ቤት የምትመጣው ማለት ነው ለማለት ይደመድማል። ስለዚህ ሳራ ዛሬ የት ሄዳ አደረች? የት ውላ አደረች? አሁንስ የት ነው እየዋለች ያለች በማለት አሁንም ያጤናል። ስለዚህ አሁንም ወደ እናቷ ሆነ ጥያቄ። ልጅሽ በምትጠሪበት ሰዓት አቤት ብትልሽም አንድ ሰዓት ሙሉ ስትቆይ እንዴት ልትፈልጊያት አልወጣሽም በማለት ይጠይቃሉ። አይ ከስራ ደክሞኝ ስለምመጣ ጠራትና ሰፈር ውስጥ ትሆናለች ብዬ እኔም ትኩረት ስለማልሰጥ ከአንድ ሰዓት በኋላ ትመጣለች። ግን ጓደኛ የላት የሰፈሩ ሰዎች ጋር እየቆየች ነው ብዬ ነው ማስበው። አሁን ላይ ግን ማንኛውም የሰፈር ሰው ለኔ በፈቃደኝነት ልጄን እንኳን ሊፈልግልኝ የወጣ ሰው የለም በማለት ትመልስላችኋለች። ሰርኬ የስራ ሰው ናት። ጧት ትወጣለች፣ ማታ ትገባለች። ከሰፈር ሰው ጋር ግንኙነት ስለሌላት ብዙም ሶሻል ላይፍ የላት። ስለዚህ ሰዎች ብዙም እሷን አይወዷት። ስራ ስለምትል ሰፈር እነሱ ጋር ስለማትውል ብዙም አይወዷት። ወይዘሮ ሰርኬ የስራ ሰው ናት። ስለዚህ አሁንም ልጇ ስትጠፋ ወይዘሮ ሰርኬን ማንም ዞር ብሎ አላያት። ሁሌ ማታ ስትጠራ አቤት ብላ ስለምትመጣ ሰው ለምዶታል። አሁንም ትመጣለች ብሎ ነው የሚያስቡት። ውላ አድራ እየዋለች ነው። ሳራ በጣም ቆንጆና ወጣት ናት። ማንም የሚፈልጋት አይነት ሴት ናት። ሁሉም ወንዶች ሳራን ይወዷታል። ሳራ ግሮሰሪ ውስጥ መስተንግዶ ስትሰራ ይህ ቁንጅናዋና ወጣትነቷ ፈተና አልሆነባትም። ሳራ የት ገባች ይባላል። ሳራ ሳትመጣ መሸ። ሳራ ሳትመጣ አደረች። ሁለተኛ ቀኗ አደረች። ቀጣዩ ቀን አሁንም ነጋ። ወይዘሮ ሰርኬ አሁንም ተስፋ አልቆረጠችም። ልጄ ትመጣ ይሆን እያለች መንገዱን ታያለች። ስራውን ትታለች። እኔ ግን እንዴት ነው ከሰው ጋር ማህበራዊ ህይወት የሌለኝ በማለት እያሰበች ነው። ከሰው ጋር ለምንድን ነው ማልቀራረበው? ከዚህ በፊት ከሰው ጋር ተቀራርቤ ቢሆን አሁን ልጄ ሰጠፋ የሚያፋልገኝ ሰው አላጣም ነበር። ፖሊሶች እየፈለጉ ነው በራሳቸው መንገድ። ግን ቢሆንም ልጄን አላጣትም ነበር። የሰፈር ሰው አይቷት ዝም አይልም ነበር። እዛ እንደምትሰራ ይነግሩኝ ነበር። ሰው ስለማልቀርብ ነው በማለት ታዝናለች። ግን የሳራ አባት የት ነው ያለው? መቼስ ሳራ ያለ አባት አልተወለደችም። የሰፈሩ ሰው ሰርኬን ቢርቃትም የሳራ አባት ግን የት ነው ያለው? በህይወት አለ ወይስ ሞቷል? የሳራ አባት በህይወት አለ። ሰርኬ ሳራን ስትወልዳት በትዳር አልነበረ። ስለዚህ የሳራ አባት ሰርኬን ትቷታል፣ ግን በህይወት አለ። ሰርኬ በዛ ሰዓት የመጣላት የሳራን አባት መፈለግ ነበር።